መጽሐፍ ቅዱስ ላይ አንድ በጣም አስደናቂ ታሪክ አለ። ዳዊት እንደሚታወቀው በጣም ትልልቅ ጀብድ የሰራ ታላቅ እግዚአብሔር ሰው ነው። አንድ ወቅት ላይ ደግሞ በነገሰበት በተከታታይ ለ3 ዓመት ትልቅ ረሃብ በእስራኤል እንደተከሰተ እግዚአብሔር ቃል ይነግረናል እና ያን ነገር ሶልቭ ለማድረግ እግዚአብሔርን ጠየቀ። እግዚአብሔርን መለሰለት። በገባኦናውያን የተደረገ በደል ወይም ግፍ አለ ብሎ ተናገረው። ዛሬ ልነግራችሁ የፈለግኩት ለመሆኑ ያ ግፍ ምን ነበር? ገባኦናውያን እነማን ናቸው? እንዴትስ ከእስራኤል ጋር ሊዛመዱ ወይም ሊቀላቀሉ ቻሉ የሚለው ነገር ትንሽ ወደ ኋላ መልሼ ላሳያችሁ ፈልጋለሁ። እግዚአብሔር ቃል ሲናገር ትልቅ ቪክትሪ ይዞ ከግብጽ 430 ዓመት የቆየውን ህዝብ ይዞ በትልቅ ድል የወጣው የእግዚአብሔር ሰው ሙሴ ነበርና የመሪነት ጊዜው ካበቃ በኋላ ወይም ከ120 ዓመት በኋላ የመሪነትን ጠቅላላ ኃላፊነት ያስረከበው ለኢያሱ ነበር። ኢያሱ ድንቅ መሪ ነው። በጣም የሚደንቅ ሰው ነው። መሪነቱ ደግሞ በጣም የተዋጣለት ነበረ። ለእያንዳንዱ ነገድ ወደ ከነዓን ከገቡ በኋላ ርስታቸውን የሰጠ ትልቅ መሪ ነው። በዘመኑም ከ31 በላይ ነገስታቶችን ገርስሰዋልና እግዚአብሔር በተሰለፈበት ጦሮች ሁሉ ላይ በጣም አስደናቂ ድሎችን ሰጥቶታል። በዚህ መሃል ግን በድል ውስጥ እያለ አሳቻ ሰዓት በመጠቀም እነዚህ በጣም አደገኛ የሆኑ እነዚህ በጣም ቶክሲክ የሆኑ የገባኦን ሰዎች በሽንገላ ከኢያሱ ጋራ ያደረጉት አግሪመንት ነው ትልቅ ዋጋ ያስከፈለው። አይ ቲንክ በዛ ሰዓት በዚህም በዛም ያለውን ጦርነት በትልቅ ድል እያከናወነ ስለነበረ የእነዚህን ሰዎች ማንነት ለማጣራት ጊዜ አልነበረው። አንድ ወቅት ላይ ገባኦናውያን የሚባሉ ሰዎች ኢያሱ በየሀገሩ እየሄደ ድል እያደረገ ነገስታቶችን እየገረሰሰ ከተማቸውን ድል እያደረገ እንዳለ ሲሰሙ በጦርነት ተዋግቶ ሊያሸንፉ እንዳልቻሉ ባወቁ ጊዜ የቆሸሸ ልብስ ለብሰው በጣም ያረጀ ጫማ ለብሰው እንደዚሁም ደግሞ የቆየ የኮመጠጠ ወይን ጠጅ በአቁማዳቸው ይዘው ከዛን የሻገተ እንጀራ ጭነው ወደ ኢያሱ ጋር መጡና እኛ ከሩቅ ዝናህን ሰምተን መጣናሉ እና ካንተ ጋራ አግሪመንት ማድረግ ወይም ስምምነት መፈጸም እንፈልጋለን ብለው በሽንገላ ራሳቸውን ሌላ አድርገው መልካቸውን ቀይረው መጡና ከእግዚአብሔር ሰው ከኢያሱ ጋራ ትልቅ ኪዳን ፈጸሙ። እንደምታውቁት ኢያሱ ደግሞ እግዚአብሔርን የሚፈራ ሰው ነው። መጨረሻ ላይ ግን ከሆነ ጊዜ በኋላ እነዚህ የኢያሱ አካባቢ ያሉት ወይም የእስራኤል ሽማግሌዎች ዞር ዞር ብለው እነዚህን ሰዎች መቃኘት ሲጀምሩ ሰዎቹ ከሩቅ ያልመጡ እዚያው አካባቢ ላይ የነበሩ ራሳቸውን መልካቸውን ቀይረው የሻገተ እንጀራ የኮመጠጠ ወይን ጠጅ በአቁማዳ ይዘው ያረጀ ጫማ ለብሰው የቆሸሸ ልብስ ለብሰው ከኢያሱ ጋር ብቻ ቃል ኪዳን ለመፈጸም የመጡ በጣም አደገኛና ውሸተኞች እንደነበሩ በዛ አካባቢ የነበሩ ሰዎች እንደነበሩ ደረሱባቸው። በዚህ ጊዜ ነበር እንግዲህ ኢያሱ ጠራቸውና እግዚአብሔርን ስለፈራና በእግዚአብሔር ብቻ የሚታመን ሰው ስለሆነ እንደገና ደግሞ በእግዚአብሔር ስም የሚገባውን ቃል ኪዳን ለመጠበቅ ሲል ምንም አላደረጋቸውም። ነገር ግን ሁለት ነገር አላቸው። እናንተ እንዴት ዋሻችሁን ብሎ ካወራቸው በኋላና በውሸታቸው ከደረሰ በኋላ ከዘመናችሁ አለ ከዘራችሁ እንጨት ፈላጭና ውሃ ቀጂ አይጥፋ ብሎ ረገማቸው። እግዚአብሔር ደግሞ የኢያሱን ቃል ይጠብቃል። ለምን? ለኪዳኑ የታመነ ሰው ስለሆነ። ስለዚህ እነዛ ሰዎች እስከዛሬ ድረስ እንጨት ቀጂ እንጨት ፈላጭና ውሃ ቀጂ ሆነው ቀርተዋል። በእርግማኑ ነበር ዴስቲኒያቸውን ያበላሸው። መጨረሻ ላይ እነዚህ ሰዎች ከእስራኤል ጋር የሰላም ስምምነት ስለፈጸሙ በዛ ሰዓትም ኢያሱ እግዚአብሔርን ስላልጠየቀ ተነስቶ ነው ያንን ቃል ኪዳን ከነሱ ጋር ያደረገውና ምንም ሊያደርጋቸው አልቻለም። በቆይታ ግን የመጀመሪያው የእስራኤል ንጉስ የግብአ ሰው ሳኦል ወደ ንግስና ከመጣ በኋላ እነሱም ታውቃላችሁ በድሏቸዋል፣ ተበቀሏቸዋል። ኪዳኑን አልጠበቀም። ከኢያሱ ከሳኦል ቀጥሎ ደግሞ የመጣው መሪ ዳዊት ነው እንደሚታወቀው። ስለዚህ 40 ዓመቱን ሳኦል ጨርሶ ንግስናው ወደ ዳዊት ከመጣ በኋላ በተከታታይ ለ3 ዓመት ረሃብ ሆነ። በዚህ ጊዜ እግዚአብሔርን ጠየቀ። ለምንድን ነው ይህ ሊከሰት የቻለው ብሎ እግዚአብሔርን ጠየቀ። እግዚአብሔርም ተናገረው። ስለዚህ የገባኦን ሰዎችን ጠርቷቸው ኦፊሱ አነጋገራቸው። ምንድነው የምትፈልጉት ካሳ? ይህ ረሃብ ከኛ እንዲጠፋ ምንድነው ለእናንተ ማድረግ ያለብኝ እና ይቅርታ እንድትሉ ለዚህ ምድር ፈልጋለሁ። እናንተ ላይ የተፈጸመው በደል ምንድነው የምትፈልጉት ካሳ? ከናንተ የምትፈልጉትን ነገር አድርግላችኋለሁ ከሀገራችን ረሃብ እንዲነሳ ብሎ የገባኦን ሰዎችን ዳዊት ጠርቶ አወራቸው። በዚህ ሰዓት በጣም አደገኞች ናቸው። ምክንያቱም ሰዎቹ እጅግ በጣም መርዛማ ናቸው። ገንዘብና ብር ወርቅ አንፈልግም ከናንተ ወይም የካሳ መሬት አንፈልግም አሉ እና ምንድነው የምትፈልጉት ብሎ ንጉሱ ዳዊት ሲጠይቃቸው እኛ የምንፈልገው የሳኦል ልጆች ካሉበት ተለቅመው በገባኦን እንዲሰቀሉ እንፈልጋለን አሉ። በጣም አደገኛ ሰዎች ናቸው። እሱ ብቻ አይደለም፣ ሳኦል ከተቀበረበት ልጁን ዮናታንን ጨምሮ ከተቀበሩበት አጥንታቸው
ተለቅሞ መቃጠል አለበት ብሎ እጅግ በጣም ዘግናኝ የሆነ እርምጃ ለመውሰድ ዳዊት መልስ ለዳዊት ሰጡት ማለት ነው። ስለዚህ የሳኦል ልጅ የልጅ ልጆቹ ጭምር በገባኦን ተሰቀሉ። ተለቅመው ካሉበት የሱም አጥንት ወጥቶ እስኪቃጠል እጅግ በጣም ሆኖ የማያውቅ ዘግናኝ ነገር በእስራኤል ታሪክ በፍጹም ሊደገም የማይችል ክፉ የሆነ እርምጃ ወሰዱ። ምክንያቱም ኪዳን ስለሆነ የፈረሰው ያን ካላደረጉ እንደማይታረቁ ለዳዊት ገለጹለት። በዚህ መሰረት ዳዊት በጣም እያዘነ ልጆቹን ብቻ አይደለም የሳኦል አያቶቹን መጽሐፍ ቅዱስ ስታጠኑ አያቶቹን ምንም አይነት በደል ያልፈጸሙ የማያውቁትን የሴት ልጆቹን ጭምር ወስደው በገባኦን ሰቀሉ። መጨረሻ ላይ ደግሞ ከቀኑ አመሻሽ አካባቢ ሲሆን አሞራዎች መጥተው አይኑን ሰውነቱን እየጎለጎሉ ነበርና እነዛ የተቀበሩ ልጆችን አስክሬን የሳኦል ቁባቱ አንስታ ቀበረችው። ያንን ሲሰማ ነበር ቀኑን ሙሉ ጠብቃ መቅበር ባትችል እንኳን በጨርቋ እየሸፈነች ነበር የተሰቀሉትን አስክሬኖች። በዚህ ሰዓት ዳዊት ሰማ። ምንም እንኳን ጠላቱ ቢሆን ውስጡ ስላዘነ ከተሰቀሉበት ወርደው እንዲቀበሩ አድርጓቸዋል። ስለዚህ ወገኖቼ በህይወታችን አንዳንድ ውሳኔዎች እግዚአብሔርን ሳንጠይቅ እግዚአብሔርን ፈቃድ ሳናስጨርሰው እግዚአብሔር ሚለንን ምሪት ሳንጠይቅ የምናረጋቸው ነገሮች እኛ ጋር ብቻ አይቆዩም። ከባድ የሆነ ኮንሲኩዌንስ ያመጣሉ። መዘዛቸው በጣም ታላቅ ነው። ስለዚህ እግዚአብሔርን መጠየቅ ልማዳችን ሊሆን ይገባል። ትልቁም ይሁን ትንሽ እግዚአብሔር ሆይ ተስማምተህበታል ወይ ብለን እግዚአብሔር ኃላፊነት እንደሚወስድ እግዚአብሔርን ፈቃድ መጠየቅ ያስፈልገናል። ስለዚህ ነበር ያ ጉዳይ በእንደዛ አይነት ሁኔታ ካለቀ በኋላ እንደገና በእስራኤል ልምላሜ ሊሆን የቻለው ግፍን እንዳንሰራ። ከዛ ደግሞ ትልቁ ነገር ምንድነው? እግዚአብሔር ከማይፈቅደው ነገር ጋር በስሜት ሆነን ቃል ገብተን እንዳንታሰር እግዚአብሔር ይጠብቀን። እግዚአብሔር ይባርካችሁ።